ዛሬ እዩ የምትባለዋ በሽተኛ እንግዲህ ሀይሚ እቃዋን ለቃቅማ ሄዳለች ብላ እንደው ሮጣ መጣች፣ ሻንጣዋን ጎትታ ማለት ነው። በጣም በሚገርም ሁኔታ መታ ቤቱን አንኳኩታ እንግዲህ መታ ገባች። እንግዲህ እቃዋን ለቃቅሜ እሰጣታለሁ፣ የሀይሚን ብሩኬን አስደስቼው ከኔ ጋር ይኖራል ካሁን በኋላ። ድፍረቷ ምን አይነቷ አይን አውጣ ናት በእናታችሁ! ሀይሚ ያንን እንደዛ ስትል ትላንትና ቃይን ይዤ እሄዳለሁ ስትል እሷ ደግሞ በቃ መንገድ አገኘው የመግቢያ ብላ ሮጣ መጣች ማለት ነው። የምትገርም ናት እውነት ለመናገር ማለት ነው። ብሩኬም ደግሞ በር መክፈት ራሱ አልነበረበትም፣ ስህተት ሰርቷል ማለት ነው። ብሩኬም እዚህ ጋር እቺን ልጅ ቤት ውስጥ ማስገባት አልነበረበትም ማለት ነው። በጣም ስህተት ሰርቷል ብሩክ። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ በያላችሁበት ዓለም ዳርቻ እያልኩኝ ወደ ገደለው ወደ ዛሬ ቪዲዮ ስገባ ማለት ነው። እዩ የምትባለዋ እንዴ በግድ ሰው ላይ መለጠፍ አለ እንዴ? ጉድ እኮ ነው። እንግዲህ በሀይሚ ወደ ቤተሰቦች ጋር ሄዳለሁ፣ ማረፍ እፈልጋለሁ፣ ራሴን ማዳመጥ እፈልጋለሁ ብላ እንግዲህ ሀይሚ ትላንትና እንግዲህ እንዳየነው ሀይሚ በነገራችን ላይ ትላንትና ያው ትንሽ ስህተት ሰርታለች። መረጋጋት ያስፈልጋል። ቆመ ብላ ማሰብ ያስፈልጋታል። የራሷን ጊዜ ለራሷን ልታዳምጥ ይገባታል ማለት ነው። ያው ብሩኬ እንትን አርጎ ጠብቋት ነበር፣ ሰርፕራይዝ ምናምን ያው ዲኮር ምናምን አርጎ ጠብቋት ነበረ። ሆኖም እንግዲህ እሷ ለአባቷም እንዳለችው አባቷ ጋር ለመመለስ ያው የራሷን እቃ ለመውሰድ መጣች። እንግዲህ ብሩኬ ደግሞ እንትን ከቡታጀራ እንግዲህ ቀድሟት እሷ መታ ሳታወጣ በፊት ብሎ ቀድሟት መጥቶ እንግዲህ እቃዋን እንዳታወጣ በሚል ቀድሟት መጥቶ ያው እቃዋን እንዳታወጣ እንትን ብሏት ነበረ ማለት ነው። ቀድሞ ተገኝቶ ያው እንግዲህ እሷ ከኋላ መጣች፣ እቃዬን ወስዳለሁ አለች። ያው እቃዋን ለመውሰድ መጣች ማለት ነው። እንደዛ ሆኖም እንግዲህ እዩ እንግዲህ መንገድ አገኘው። ሀይሚ በቃ ቤቱን ለቀቀችልኝ ብላ እንግዲህ ሻንጣዋን ይዛ መጣች። ደግሞ ጉደኛ ናት እንዴ! ብሩኬና ሀይሚ እኮ ያው አልተጣሉም እኮ አልተጣሉም። ነገ አንድ ላይ ይመጣሉ። አልተጣሉም። እና እቺ አዩ የምትባለዋ ማለት ነው። እዩ የምትባለዋ እንዴ ድፍረቷ ማለት ነው። እንደገና ደግሞ በቃ ድርቅ እንዴ ሰው እውነት ብሩኬ ማለት ነው። እውነት እኔ ደም ነው የምታፈላው። እኔ በበኩሌ ቪዲዮውን ሳይሆን ደሜ ነው የፈላው ማለት ነው። አንድ ሰው ያ እንትን ማይፍ አንድ ሰው አንድን ሰው ካልፈለገ እንኳን ሊያናግር ያን ሰው እንዲቀና ብሎ ማየትም እንኳን አያስፈልግም። እና ብሩኬ ያው ታግሷታል። ያው ብሏል፣ እሱም እርጉዝ ስለሆንሽ ነው የታገስኩሽ ብሏል ማለት ነው እንጂ በር ራሱ መክፈት አልነበረበትም እውነት ለመናገር ማለት ነው። እኔ አንተን ደህና አርጌ አኑረሃለሁ፣ በቃ አስደስተሃለሁ፣ እሱ እንደፈለገ አርጌ አኖረዋለሁ። እኔ ደግሞ ማንኛውንም ነገር አደርጋለሁ ያልኩት ማድረግ አያቅተኝም፣ ማንኛውንም ነገር አደርጋለሁ ብላ መጣች። እንደገና ደግሞ ሀይሚ እቃዋን ለቃቅሜ ያወጣላታለሁኝ። ኧረ ጉደኛ ጉደኛ ጉደኛ! እንዴ ከኋላ የመጣ አይን አወጣ አላሉ እንዴ? ከኋላ እኮ ነው የመጣሽው እዩ የምትባይ ማለት ነው እንዴ። ሀይሚና ብሩኬ እኮ ከመሰረት ከታች እኮ ነው የተነሱት። ከታች ተነስተው ነው እዚህ ጋር የደረሱት። እና በአንትን ጣጪ ጥሩ ነው። ራስሽን አውቀሽ እንደ እንትንሽ እንደ ደረጃሽ አይተሽ ብትቀመጪ ጥሩ ነው ማለት ነው። እና ብሩኬ እና ሀይሚ ያ አንድ ላይ ነው የተነሱት፣ አንድ ላይ ይጓዛሉ። እና ባትንጣጪ እና እንትን ባትይ ጥሩ ነው ማለት ነው። ቤቱን ላጽዳ ምናምን 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 አላለችም። ኧረ በጣም እንጃ፣ በጣም የሚያስጠላ ድርጊት ነው የፈጸመችው ማለት ነው። እና በጣም ነው ደም የምታፈላው። እኔ ደሜን ነው ያፈላችው ዛሬ እውነት ለመናገር እና ሀይሚ በሩን እንግዲህ ከፍት ትታ ሄዳ በሩን እንግዲህ እሷ ከእግሯ ወጥቷል ብላ እንግዲህ ተከትላ መታለች ማለት ነው። እና
ሀይሚ የትም አልሄደችም። የትም የሄደች እንዳይመስልሽ እዩ ማለት ነው። እና ወደ መጣሽበት ወደ ራስሽ ወደ ነበርሽበት ተመለሺ ማለት ነው። እና ልጁ የብሩኬ ነው ብላ ደግሞ ግግም አትልም። ልጁ ያንተ ነው። ልጅህን ሆዴንም ነክተህ አታውቅም። ወይኔ ጉዴ! አይናውጣ ሆዴን ነክተህ አታውቅም። ልጅህን እንኳን እንትን ብለህ አታውቅም እንዴ! እሱ የኔ ልጅ አይደለም ይላል። እሷ ደግሞ በግድ የንተ ነው። ኧረ ጉድ ነው! በግድ ነው በግድ እንግዲህ ብሩኬ ያንተ ልጅ ነው ብላ በግድ ግግም ብላ እንግዲህ እንዴ መጨረሻ ላይ እኮ ሁሉም ነገር ይታወቃል፣ እውነታው ይወጣል ተብሎ ሁሉም እየጠበቀ ነው ያለው። አሁን ደግሞ ሌላ ነገር ልትፈጥር ማለት ነው። ሌላ ነገር ልትቆሰቁስ በቃ አብረን ሆነን እናሳድገዋለን። አብረን ልጅህን አንተ አባት ነክ ልጅህን ታሳድጋለህ። አብረን እንኖራለን፣ ጥሩ ኑሮ እንኖራለን። እና ሀይሚን ያው ከህይወት አስወጣት ነው እንግዲህ አባባሏ ማለት ነው። አቤት የሰው ድፍረት፣ የሰው ድፍረት! ኧረ ምንዋ ናት እቺ? እውነት ለመናገር ማለት ነው እንጃ። ደፋር ናት፣ ደፋር። ማናቸውም ብትሆኑ ምንም አታመጡም ብላለች። የፈለጋችሁትን ማለት በትንጣጡ ምናምን ብላለች። እና ማን ተውሻል ብለሽ ነው? ምን ጥሩ ነገር የሰራሽ መሰለሽ እንዴ? ጥሩ ነገር ከሰራሽ እኮ ሁሉም ሰው ያደንቅሻል። ግን ስርዓት የሌለው እንትን ድርጊት ነው እየሰራሽ ያለሽው እና ሁለቱን ለማቀራረብ ይመስል በመሀል ጣልቃ ገብተሽ ህይወታቸው እንዲበጠበጥ እያደረግሽ ነው እና ከራሳቸው ላይ ወረድ በይ። ብሩኬም ደግሞ የምትሰራውን ነገር ማገናዘብ አለብክ ማለት ነው። ቤት ድረስ እንዴት እንድትገባ ትፈቅድላታለህ? ቤት ውስጥ መግባት ሲጀመር አልነበረባትም። ከመጣችበት ከደጅ መመለስ ነበረብክ። ስህተት ሰርተሃል ብሩክ፣ የራሱ ትልቅ ስህተት ነው የሰራኸው። እችን እዛው ከደጅ ነበር መመለስ የነበረብክ። ሲጀመር ምንም እንትን ችግር ነው የምታመጣበት እንጂ ምንም የሆነ ጥሩ ነገር የምታመጣልክ ነገር የለም። እና እውነት ለመናገር ስህተት ነው የሰራኸው ብሩኬ። እቺ እዩን ተቀብለክ ቤት ውስጥ እንድትገባ ማድረግክ በጣም ተሳስተሃል ማለት ነው። እና በጣም አናደኛለችም፣ ብሩኬም አናዶኛል። እንዴት ቤት ድረስ ትገባለች? ቤት ድረስ እንዴት ትገባለች? ለምን ትከፍትላታለህ? የሚለው በቃ በጣም እንትን ብሎኛል። እንግዲህ በእሷ ቤት ብሩኬ በቃ ሀይሚ እቃዋን ይዛ ሄደች። እሷ ደግሞ በቃ ልትተካ ያምራታል። እያማረሽ ይቅር ያማረሽ ይቅር። ብሩኬና ሀይሚ መቼም አይለያዩም እና አታስቢው ማለት ነው። እንግዲህ ያው ነገ አብሮ ይመጣሉ። እንግዲህ ታሪያለሽ ማለት ነው። ጉድ እኮ ነው። አቤት የኛ ነገር! አይ ሴቶች፣ አቤት የሴት ነገር መቼም በቃ የኛ አንዲት ትንሽ መንገድ ከተገኘች በዛ ቀዳዳ ሹልክ ብለን ለመግባት ሩጫችን። አቤት እንደው እኮ የሚገርም ነው። እሷ እንግዲህ ሻንጣዬን ይዤ እወጣለሁ ስትል እሷ ደግሞ ሻንጣዋን አንጠልጥላ መጣች። አቤት አቤት! እንዲሁ ጉድ ነው። አይ የሴቶች ነገር! እንደው ራሳችሁን እንደው ብታስከብሩ ምን አለበት? ራስሽን ብታስከብሪ አይሻልሽም? እዚህ እንደዚህ በእንትኑ የምትንጦለጦይ እና ሀይሚ ባለሽበት ሰላምሽ ይብዛ። ነገ እንግዲህ በአዲስ ነገር ከቡሩኬ ጋር እንደምትመጪ እንጠብቃለን። በተረፈ ቡሩኬ ትልቅ ስህተት ሰርተሃል። እቺን ቤት ድረስ ማስገባት አልነበረብህም ማለት ነው። ድጋሚ ስህተት ሰርተሃል። እንግዲህ ለነበረን ቆይታ ይሄን ይመስላል። በቅንነት ላይክ ሰብስክራይብ አድርጉኝ። የመዳም ሸቃሊት በኩሽና ውስጥ ሁሌ ቀንም ማታም ኑሯን የምታሳልፈዋ የመዳም ሸቃሊትንም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አይከፈልበትም። ለምንድን ነው ሰብስክራይብ የማታደርጉ? ለምንድን ነው ላይክ የማታደርጉ? በቃ እኔ ፊት ለፊት መጥቼ ገጭ ብዬ ካልሰራሁም አልታያችሁም እንዴ? ተው እንጂ ተው እንጂ ተው 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 ተው፣ የመዳም ቅመሞች ተው፣ ያስተዛዝበናል። ተው ግን እኔም አንድ ቀን እኮ ፈምስ ይሆናል። ስለዚህ
ላይኳን ሰብስክራይብ ማድረጓን አትርሱ እያልኩኝ ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ባይ ባይ።